በዚህ ዓለም ውስጥ ሁለት አይነት ሰዎች ብቻ ነው ያሉት፣ ኗሪዎችና አኗኗሪዎች። አብዛኛው ሰው ህይወቱን የሚያሳልፈው እንደ አኗኗሪ ነው። ጠንክረው ይሰራሉ፣ ደግ ለመሆን ይሞክራሉ፣ እንዲታዩ ይፈልጋሉ። ሆኖም ግን ምንም የሚቀየር ነገር የለም። ችሎታቸው ችላ ይባላል፣ ታማኝነታቸውም ዋጋ ያጣል፣ መገኘታቸውም እንደ አማራጭ ብቻ ይታያል። ለምን? ምክንያቱም ኃይል ስለ ሐሳብ ግድ የለውም። ኃይል ግድ የሚለው ተጽዕኖ ብቻ ነው። ኃያላን ሰዎች ጓደኞችን አይሰበስቡም። እነሱ የሚሰበስቡት ንብረቶችን፣ መከላከያዎችንና መጠቀሚያዎችን ነው። ውሳኔዎች በሚተላለፉባቸው ክፍሎች ውስጥ ለመገኘት ከፈለግ በሰዎች ዘንድ ተቀባይነትን ለመፈለግ የምታደርገውን ጥረት ማቆም አለብህ። የሰው ልጅ ግንኙነት ቅንነት ሳይሆን ስትራቴጂያዊ። ዛሬ ደግሞ ህጎቹን አሳያችኋለሁ። ከአኗኗሪነት ወደ ኗሪነት የሚለወጧችሁ በ7 ክፍል የተመደቡ 13 ህጎችን አብረን እናያለን። ኮሜንት ሴክሽን ላይ ደግሞ ሐሳባችሁን እንጠብቃለሁ። መልካም ጊዜ። ክፍል 1 ኢጎና ጭንብል። በዚህ ክፍል ውስጥ 2 ህጎችን እናያለን። የመጀመሪያው ህግ መቼም ቢሆን ካለቃህ በላይ ደምቀህ አትታይ። ብዙ ጥንቁቅ ያልሆኑ ሰዎች የሚሰሩት ስህተት በብልሃታቸው ሰዎችን ለማስደመም መሞከር ነው። በጣም ብዙ ይናገራሉ፣ ችግሮችን በፍጥነት ይፈታሉ፣ እናም በጣም ደምቀው ይታያሉ። ነገር ግን ይህ አደገኛ ነው። ኃያላን ሰዎች ማንነታቸውን የሚገነቡት በክፍል ውስጥ በጣም ብልህ ወይንም ጠንካራ በመሆን ላይ ነው። ከነሱ በላይ ስትደምቅ አክብሮትን አታተርፍም። ይልቁንም በራስ መተማመን ማጣትን፣ ኢንሴኩሪቲን ተቀሰቅስባቸዋለህ። ትክክለኛው መንገድ ብርሃንህን መቀነስ ነው። ሐሳቦችህ የእነሱ ሐሳብ ቅጥያ እንደሆኑ አድርገህ አቅርብ። ሁለተኛው ህግ ዓላማህን ደበቅ አድርግ። ድርጊቱ የሚገመት ሰው በቀላሉ የሚገዛ ሰው ነው። ግቦችህ ግልጽ ከሆኑ የተራብክ ትመስላለህ። ረሃብ ደግሞ ኃይልን ያባረራል። ስትራቴጂያዊ ሰው ሚስጥር አዋቂ መሆን አለበት። ዋናው ግብህን በውስጥህ ቆልፈህ ላዩን ግን ሰብአዊነትን ለሚታይባቸው እንደ ስነ ጥበብ፣ ፍልስፍና፣ እግር ኳስ ባሉ ወጎች መጣመድ አለበት። ሰዎች ለምን እዚህ መጣ ብለው እንዲጠራጠሩ አድርጋቸው። ክፍል 2 የግብይት ቋንቋ ወይንም ትራንዛክሽን የምንለው። እዚህ ላይም 2 ህጎችን እናያለን። ህግ 3 ሰዎችን ጠቃሚ እንጂ አሳዛኝ ሆነህ እንዳትታይ። ኃያላን ሰዎች ለምህረት ዋጋ ይሰጡ። ተራው ሰው ይለምናል፣ ስትራቴጂያዊ ሰው ግን ጥቅምን ያቀርባል። እንዲረዱ አትጠይቅ፣ ይልቁንም ህመማቸውን እንደምታስወግድላቸው አሳያቸው። ችግራቸውን ወይንም ተቀናቃኛቸውን ፈልገህ መፍትሄው አንተን ዶካርከህ ራስህን አስቀምጥ። ከመወደድ ይልቅ መፈለግ እጅግ የተሻለ ነውና። ህግ 4 በብልሃት መደበቅ የመፍጠር ጥበብ። ሁልጊዜ መገኘት ዋጋህን ያረክሰዋል። ለእያንዳንዱ መልእክት ወዲያውኑ ምላሽ የምትሰጥ ከሆነ ባዶ እንደሆንክ ምልክት እየሰጠህ። ኃይል ክብደት ላላቸው ሰዎች ክብር ይሰጣል። ራስህን ስትራቴጂያዊ በሆነ መንገድ ስታረግ ፍላጎትን ትፈጥራለህ። በሌለህበት ጊዜ ሰዎች ስለ አንተ ማሰብ ይጀምራሉ። ስትመለስም መገኘትህ እንደ ሽልማት ይቆጠራል። ክፍል 3 ስነ ልቦናዊ ስምምነት። እዚህ ላይም 2 ህጎችን እናያለን። ህግ 5 መስታወት ሆናቸው። እያንዳንዱ ኃያል ሰው ራሱን ከሚያይበት መንገድ ጋር ፍቅር አለ። የአንተ ስራ ያንን ማንነቱን መቃወም ሳይሆን ማንጸባረቅ ነው። አቀማመጣቸውን፣ ፍጥነታቸውን እና ዘይቤያቸውን ምሰል። ይህ በቀጥታ ለአእምሯቸው የደህንነት ስሜትን ይሰጣል። ህግ 6 መረጃ አነፍናፊ ሁን። በዘመናዊ ዓለም መረጃ መገበያያ ገንዘብ፣ ነገር ግን ይፋዊ መረጃ ሳይሆን የውስጥ ሚስጥር። ኃያላን ሰዎች በአውባዮች ተከበው ስለሚኖሩ እውነታውን ያባርራሉ። ያልተጣራ መረጃን፣ ስጋቶችን ወይንም የተቃራኒ ወገን እንቅስቃሴዎችን የምታቀርብላቸው ከሆነ የግድ አስፈላጊ ሰው ትሆናለህ። ነገር ግን ምንጭህን መቼም ቢሆን አትናገር። መረጃው ያንተ መገኘት የሚያመጣው ብቻ ካልሆነ አንተ ተለዋጭ ትሆናለህ። ክፍል 4 የጋራ ጦርነቶችና ቅዠቶች። እዚህኛው ላይ 2 ህጎች እናያለን። ህግ 7 የጠቃሚ ጠላት ህግ። እንደ ጋራ ጠላት ሰዎችን በፍጥነት የሚያቀራርብ ነገር የለም። እነሱ የሚጠሉትን ነገር ፈልገህ ከነሱ ጋር ተሰለፍ። ይህ እኛ እና እነሱ የሚል ጠንካራ ትስስር ይፈጥራል። በግጭት ውስጥ የተፈጠረ ታማኝነት በምቾት ጊዜ ከሚፈጥር ታማኝነት ይበልጣል። ህግ 8 በምናባቸው ተጫወት። ሰዎች የሚኖሩት በእውነታው ዓለም ሳይሆን ስለ ራሳቸው በሚያስቡት ምናብ ውስጥ ነው። ባለ ራዕይ፣ ጠባቂ ወይም ሊቅ እንደሆኑ አድርገው ያስባሉ። አንተም ያንን ምናባቸውን ደግፍላቸው። ማንነታቸውን እንዲጠብቁ ከረዳሃቸው በማንኛውም ዋጋ ይጠብቁሃል። ምክንያቱም ያላንተ ማንነታቸው ይፈራርሳል። ክፍል 5
እዚህኛው ላይም ሁለት ሌሎች ህጎች እናያለን። ህግ 9 የስሜት አልኬሚ። ኃይል ከባድ ጫናን ይዞ ይመጣል። አብዛኛው ሰው ጫጫታ ሲጨምር፣ ስትራቴጂያዊ ሰው ግን መረጋጋትን ያመጣል። እነሱ ሲደናገጡ አንተ ቀስ በል፣ እነሱ ሲቆጡ አንተ ክፍሉን አረጋጋው። ልትናገረው የምትችለው ትልቁ ቃል ተስተካክሏል የሚል መሆን አለበት። ጭንቀታቸውን ስትቀንስ ዋጋ በከፍተኛ ሁኔታ ይጨምራል። ህግ 10 ቅርጽ አልባ ሁን። የማይለወጥ ማንነት ድክመት ነው። ተለዋዋጭ መሆን አለበት። በሚፈልገው ጊዜ የበላይ፣ በስትራቴጂያዊ ሁኔታ ደግሞ ታዛዥ። ቅርጽ የሌለው ነገር ሊመታ አይችልም። ወደ ዓለማቸው ተቀላቀል፣ ቋንቋቸውን ተናገር፣ እናም ዩኒፎርማቸውን ልበስ። ክፍል 6 ጥገኝነትና ቁጥጥር። እዚህኛው ላይ ሁለት ሌሎች ህጎች እናያለን። ህግ 11 ጥገኝነትን ፍጠር። ነፃ መሆን የሚባል ነገር የለም። ግቡ እርስ በርስ መተሳሰር። እነሱ የሚጠሉትን ግን የሚያስፈልጋቸው ልዩ ችሎታ አዳብር። ለመተካት አስቸጋሪ ነው። ሌሊት 9 ሰዓት ላይ ነቅተው አንተ ብትሄድ ምን ሊፈጠር እንደሚችል እንዲያስቡ አድርጋቸው። ህግ 12 አማራጮችን ተቆጣጠር። እውነተኛ ኃይል ትዕዛዝ አይሰጥም፣ ይልቁንም አማራጮችን ያቀርባል። ምርጫዎች ያቀርብላቸው፣ ነገር ግን የምትፈልገውን ውጤት የማይቀይር እንዲሆን አድርገህ አዘጋጃቸው። እነሱ ንጉሥ እንደሆኑ ይሰማቸዋል፣ መንገዱን የሰራኸው ግን አንተ ነህ። ክፍል 7 ሉዓላዊ አእምሮ። እዚህኛው ላይ የመጨረሻውን ህግ እናያለን። ህግ 13 ፍጹም ነፃነት። የመጨረሻው ሚስጥር ይህ ነው። ከኃይል ጋር ለመገናኘት ኃይሉ አያስፈልገኝም ማለት አለብህ። ረሃብ ሽታ አለው። ኃይል ጥንካሬን ያከብራል። ትተህ ለመሄድ ዝግጁ መሆን አለብህ። ሁሉም ሰው ቅርሱን በሚቀይርበት ዓለም ውስጥ የማይታጠፍ ሰው ማራኪ ነው። ዓለማችን ቀዝቃዛ ስለሆነች እነዚህ ህጎችን ቀዝቃዛ ናቸው። ግንኙነት ስትራቴጂ ነው፣ ተጽዕኖ ደግሞ ግንባታ ነው። ተሳፋሪ ሆነህ መቅረት ትችላለህ፣ ወይንም ደግሞ መሪውን መያዝ ትችላለህ። እነዚህ ህጎች በሮችን ይከፍታሉ፣ ነገር ግን በሮቹን ክፍት አድርጎ ለመቆየት ዲስፕሊን ያስፈልጋል። እንግዲህ ከላይ የጠቀስኳቸውን ሀሳቦች ማኪያቬሊ ዘ ፕሪንስ ከሚለው መጽሐፍ ላይ የተወሰዱ ናቸው። አስተያየታችሁን ኮመንት ላይ ጻፉልኝ። አመሰግናለሁ።